በብዙ ሲጠበቅ የነበረው የዘንድሮ 2025 የኖቤል የሰላም ሽልማትን የቬንዙዌላዋ ተቋሚ ፖለቲከኛ ማሪያ ኮራና ማቻዶ አሸንፋለች። ብዙ ጠብቀውና ተጠብቀው የነበሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሽልማቱን አጥብቀው ቢፈልጉትም አልተሳካላቸውም። የቬንዙዌላ ተቋሚዋ ማሪያ ኮራና ማቻዶ የ2025 የኖቤል የሰላም ሽልማትን ማሸነፋቸውን ኖርዌይ የሚገኘው የኖቤል ኮሚቴ ይፋ አድርጓል። The Norwegian Nobel Committee has decided to award the Nobel Peace Prize for 2025 to Maria Corina Machado. ትራምፕ አሸናፊው ከመታወቁ በፊት በነጩ ቤተ መንግሥት ለጋዜጠኞች በሰጡት ማብራሪያ እኔ 7 ስምምነቶች እንዲኖሩ በማድረግ በጦርነት ሊጠፉ የነበሩ ሰዎችን ሕይወት መታደግ ችያለሁ። እኔ ይህንን ያደረግሁት ለሽልማት ብዬ ሳይሆን ሰዎችን ለማዳን ነው። ከዚህ በኋላ ምርጫው የእነርሱ ይሆናል ብለው ነበርም። Look, I made 7 deals and now it's 8. But they'll have to do what they do. Whatever they do is fine. I know this. I didn't do it for that. I did it because I saved a lot of lives. ትራምፕ ይህንን ይበሉ እንጂ በነጩ ቤተ መንግሥት በኩል የነበረው መግለጫ ግን ትራምፕ ባለመመረጣቸው ደስተኛ እንዳይደለ የሚያሳይ ነው። በኬሚስትሪ፣ ፊዚክስ፣ ሕክምናና ስነ ጽሑፍ ሽልማቱን የወሰዱ ሰዎች ቀደም ብለው ይፋ ሆነዋል። ሁልጊዜም ከፍተኛ ትኩረት የሚስበው በብዙም የሚያነጋግረው የኖቤል የሰላም ሽልማት ነው። ምክንያቱ ደግሞ ጉዳዩ በአንድም ይሁን ከጦርነት ከፖለቲካ ጋር ስለሚያያዝ ነው። ስለ ሰላም ማውራት የሚቻለው ፖለቲካና ጦርነት ሲኖር ነው። በፖለቲካ ውስጥ ትግል አለ። የሚኖሩት ትግሎች በሰላም ወይንም በኃይል ሊቋጩ ይችላሉ። በዚህ ውስጥ ደግሞ መገፋት፣ እስር፣ መገደልና የመሳሰሉት አሉ። በዚህ ውስጥ ትክክለኛ ዓላማን ይዞ ጸንቷል የተባለው ሰው በዓለም የኖቤል የሰላም ሽልማት ተፈልፍሎ እንዲወጣ ተደርጎ ለእጩነት ብሎም ለሽልማት ሊበቃ ይችላል። ከዚህ ውጪም ከሀገር ባለፈ በዓለም ሰላም እንዲሰፈን በማድረግ ረገድ የራሳቸው ሚና ተጫውተዋል የተባሉም ግለሰቦች ይሸልማሉ። ትራምፕም ቢሆኑ ራሳቸውን ለዚሁ የኖቤል የሰላም ሽልማት ሲያጩ በዓለም በርካታ ጦርነቶችን ያስቆሙ እንዲሁም ሊፈነዱ የነበሩ ጦርነቶችን ባሉበት ያመከኑ መሆናቸውን በመናገር ነው። የ79 ዓመቱ ፕሬዝዳንት የአሁኑ የአሜሪካ የፕሬዝዳንትነት ቆይታቸው የመጨረሻው ነው። በቀጣይ 3 ድፍን ዓመታት አሜሪካንን የሚመሩት ትራምፕ የዘንድሮውን የኖቤል የሰላም ሽልማት ለመውሰድ በእጅጉ ቋምጠው ነበረም። ይህንን ሽልማት ለመውሰድ የትኛውም ሰው ራሱን የሚያጭበትና ልክ እንደ ምርጫ ሁሉ ቅስቀሳዎችን የሚያካሂድበት መንገድ የለም። ትራምፕ ግን ይህንን አድርገዋል። የእስራኤል ኢራንን የ12 ቀናት ጦርነት አስቁም ያለው ወደ ኒውክሌር ጦርነት ሊያመራ የነበረውን የህንድና ፓኪስታንን ጦርነት በስልክ ዲፕሎማሲ ቀጥ አድርጌዋለሁ። ካምቦዲያና ታይዋን ሲተላለቁ በቃችሁ ብዬ እልቂቱን ያስቆምኩት እኔ ነኝ። የግብፅና ኢትዮጵያንም ፍጥጫ ቢሆን እንደዛው አስቁም ያለው በማለት ትራምፕ ስኬት ያሉትን በዝርዝር ተናግረዋል። ትራምፕ በዚህ ሳያበቁም በአንዳንድ መድረኮች ላይ ዝም ብላችሁ አትመልከቱኝ፣ የኖቤል የሰላም ሽልማት ይገባኛል ብለዋል። እናም ትራምፕ በገቡ በወጡ ቁጥር እንድትሸልሙኝ እንዳትረሱኝ በሚለው ቅስቀሳቸው ቀጥሎ ነበርም። በዚህም ከሰዓታት በፊት ይፋ በሆነው የአሸናፊዎች ስም ትራምፕ የሚለው ስም ሊገኝ አልቻለም። ቬንዙዌላዊቷ የተቋሙ ፖለቲካ አንቀሳቃሽ ማሪያ ኮሪና ማቻዶ የ2025 የኖቤል የሰላም ሽልማት አሸናፊ ሆናለች። ይህ ውጤት ይፋ ሲሆን እያንዳንዱን የመረጃ አውታር ያጥለቀለቀው የዚህች እንስት የኖቤል ሰላም ሽልማት አሸናፊነት ሳይሆን የትራምፕ አሸናፊ መሆን አለመቻል ነው። የዚህ ዓመት የኖቤል ሽልማትም አሸነፏ ይፋ የሆነው የቬንዙዌላ ተቋሚ ፖለቲካ ፓርቲ መሪ ለዚህ ሽልማት መብቃቷ የተነገረው በሀገሯ ዲሞክራሲያዊ መብቶችን በማቀንቀኗና ቬንዙዌላ ወደ ዲሞክራሲያዊ የሽግግር ሂደት እንድትገባ በመታገሏ ነው። የኖቤል የኮሚቴው ማለትም የሽልማት ሰጪ ኮሚቴ ሰብሳቢ ጆርገን ዋት ፍሬድስ በሰጡት መግለጫ ኮሚቴው የ2025 የኖቤል የሰላም ሽልማትን ለቬንዙዌላ ሕዝቦች ዲሞክራሲያዊ መብቶችን በማስታወቅ ከአምባገነን ስርዓት ወደ ዲሞክራሲ ለመሸጋገር በሚደረገው ጥረት ማሪያ ኮሪና ማቻዶ ለሽልማት በቅታለች ብሏል። ይኸው የኖቤል የሰላም ሽልማት አሸናፊ ይፋ እንደሆነ ትራምፕ አሸናፊ ያለመሆናቸው ሲረጋገጥ የነጩ ቤተ መንግሥት ስልኮች በጋዜጠኞች ተጨናንቀዋል። ዘግየት ብሎ ነጩ ቤተ መንግሥት ጉዳዩን አስመልክቶ መግለጫ አውጥቷል። እውነት ለመናገር ሽልማቱ ታላቁን የሰላም አባት የረሳ ነው። የሽልማት ኮሚቴው ከሰላም ይልቅ ፖለቲካን መርጧል ሲል ትችት አሰምቷል። ያም ሆኖ ትራምፕ ከሽልማቱ አለመሳካት ባሻገር አሁንም በሰላም ጥረታቸው ተግተው እንደሚቀጥሉ ዋይት ሃውስ አስታውቋል። በ2025 የኖቤል የሰላም ሽልማት እየጨመረ በመጣው ጨለማ ውስጥ የዲሞክራሲ ነበልባል ለምታቀጣጥል ሴት መሰጠቱን ኮሚቴው ይፋ አድርጓል። ኮሚቴው በዚሁ መግለጫው አምባገነኖች ስልጣን ሲይዙ በልበ ሙሉነት ተነስተው ለሚጋፈጡና ለሚገዳደሩ የነጻነት ጠበቃዎች ተገቢውን እውቅና መስጠት ይገባል በማለት አሸናፊዋን አሞግሷል። ኮሚቴው ማሪያ ኮሪና ማቻዶ ከቅርብ ጊዜያት ወዲህ በላቲን አሜሪካ ካሉት የተለዩ ተምሳሌቶች አንዷ ናት ብሏታል። ማቻዶ ዋና የአንድነት ምሳሌ ሆና ቆይታለች ነው ያለው።
ቬንዙዌላ ከምዕራቡ ዓለም የፖለቲካ አካሄድ ጋር የሚጣጣም ፖለቲካዊ መስመር ያላት አይደለችም። በተለይ ሀገሪቱ ከአሜሪካ ጋር ያላት ግንኙነት በጦር ኃይል እስከ መፈላለግ የደረሰ ነው። አሜሪካ ቬንዙዌላን የአምባገነኖችና የሙሰኞች መፈልፈያ አድርጋ ትስላታለች። በአሜሪካ ቅርብ ርቀት ላይ የምትገኘው ቬንዙዌላ በአደንዛዥ ዕፅ ምርትና አዘዋዋሪዎች እንድትጥለቀለቅ የሚያደርጉ መሪዎችና ፖለቲከኞች አሏት በማለት በትራምፕ በኩል ጥርስ ተነክሶባታል። በዚህ መሃል ደግሞ ትራምፕ አጥብቀው ሲመኙት የነበረው የኖቤል የሰላም ሽልማት በቬንዙዌላ ተወላጅ ተነጥቋቸዋል። በአንዲት ቬንዙዌላዊት ፖለቲከኛ ተወስዶባቸዋል። ነገሩ አጋጣሚ ነው ወይንስ ሆነ ተብሎ የተሰራ ግጥምጥሞሽ የሚያስብል ሆኗል። በነገራችን ላይ አሜሪካ በቬንዙዌላ ውስጥ የፖለቲካ ለውጥ እንዲካሄድ አጥብቃ ትሰራለች። የአገሪቱ መንግስት ተቋሚዎችን የአሜሪካ አሻንጉሊት በማለት ጠበቅ ያለ በትሩን ሲያሳርፍባቸው ቆይቷል። በቬንዙዌላ የተቋሚ ፖለቲካ መሪ የሆነችው ማሪያ ኮሪና ማቻዶ ባለፈው ዓመት በተካሄደው ፕሬዝደንታዊ ምርጫ እንዳትሳተፍ እገዳ ተጥሎባት ነበርም። ይህ ከፍ ያለ ህዝባዊ ድጋፍ ለፖለቲከኛዋ አስገኝቶላታል። በዚያኑ መጠን የኒኮላስ ማዱሮ የፖለቲካ በትር የበረታባት ፖለቲከኛ ናት። በዚህ ሂደት ውስጥ የዚህ ዓመት የ2025 የኖቤል የሰላም ሽልማት ይገባታል ያለው የኖቤል ሽልማት ኮሚቴ ባለችበት እውቅናውን ሰጥቷታል። ግን ደግሞ በእርግጥ በደመቀ ሁናቴ በሚከናወነው የሽልማት ስነ ስርዓት ላይ ይህች ፖለቲከኛ ትገኛለች የሚለው ጉዳይ አጠራጣሪ ነው። በቀደመው ጊዜ ማሪያ ኮሪና ማቻዶ ልትወዳደርበት የነበረው የቬንዙዌላ ምርጫ ፍትሐዊነት ያልታየበትና ዓለም አቀፍ የምርጫ መስፈርቶችን ያላሟላ ነው በመባሉ ዛሬም ድረስ ጥያቄ የሚነሳበት ነው። በጊዜው ማቻዶ የምርጫ ውድድር እገዳው ከመጣሉ በፊት በውድድር ልታሸንፍ ትችላለች የሚል የሰፋ ግምት ነበረም፣ ግን አልተሳካም። ማሪያ ኮሪና ማቻዶ ከምርጫ ውድድር አግደው የተወዳደሩት አሁን ድረስ ቬንዙዌላን እየመሩ ያሉት ኒኮላስ ማዱሮ ለሶስተኛ ጊዜ አሸንፈዋል። ከአሜሪካ ጋር ያለው ፖለቲካዊና ወታደራዊ ውጥረትም እንደቀጠለ ነው። በቬንዙዌላ በሀገሪቱ ለሚነሱት የትኞቹም ፖለቲካዊ ቀውሶች አሜሪካንን በጣልቃ ገብነት ይወቅሳሉ። ከምርጫ ውጤት በኋላ በመላ ሀገሪቱ የተቃውሞ ሰልፎች ተቀጣጥለው የነበረ ሲሆን የሀገሪቱ መንግስት እንደተለመደው ከዚህ ተቃውሞ ጀርባ ያለችው አሜሪካ ናት በማለት ጣቱን ቀስሯል። ከምርጫው በኋላ ማዱሮ ባለ ሲመታቸው በተከበረበት ዕለት በተካሄደ የተቃውሞ ሰልፍ ለጥቂት ጊዜ ታየችው ማቻዶ ከዚያ በኋላ ግን እስከ ዛሬ ድረስ የት እንዳለች አይታወቅም። ከእርሷ ጋር ለአጭር ጊዜ በመንግስት የጸጥታ ኃይላት በቁጥጥር ስር ውለው የነበሩት የተቃውሞ ፖለቲካ መሪዋ ወዲያው ተለቀዋል። በዚህ ሽልማት ስነ ስርዓት ላይ የመገኘት አለመገኘቷም ጉዳይ አጠያያቂ የሆነው ከዚህ አንጻር ነው። በቬንዙዌላ ዴሞክራሲ አደጋ ላይ ነው ያሉት የኖቤል ኮሚቴ ሰብሳቢው ማቻዶ ለነጻና ፍትሐዊ ምርጫ ከጠመንጃ ይልቅ በምርጫ ሳጥን ስልጣን እንዲገኝ ከዓመት በፊት መታገል መጀመሯን ተናግረዋል። አከል አድርገውም ለነጻነት የታገለች እንስት ናት ብለዋታል። ኮሚቴው ለቬንዙዌላ ህዝቦች ዴሞክራሲያዊ መብቶችን በማስፈንና ፍትሐዊ እንዲሁም ሰላማዊ ከአምባገነንነት ወደ ዴሞክራሲ ለመሸጋገር በተደረገው ትግል ማሪያ ኮሪና ማቻዶ ትልቅ አስተዋጽኦ ነበራት ብሏል። የኖቤል ኮሚቴ በዚህ ዓመት በተደጋጋሚ ሽልማቱ ይገባኛል ሲሉ የነበሩትን የአሜሪካው ፕሬዝደንትን ችላ በማለት ቬንዙዌላ ላይ አተኩሯል። ለመሆኑ የኖቤል ተሸላሚዎች ምን ያገኛሉ የሚለው ነገር እየተደጋገመ ይነሳል። በዓለም በርካታ የሽልማት አይነቶች አሉ። ግን ደግሞ እንደ ኖቤል የሰላም ሽልማት ዕድሜ ጠገብ በእጅጉም የተከበረ የለም። አሸናፊዎች የሚመረጡበት ሂደት ጥብቅ መሆን የኖቤል ሽልማትን የተከበረ አድርጎታል። ከምንም በላይ በየትኛውም የኖቤል ሽልማት አሸናፊ መሆን በራሱ ክብር ነው። ቀጥሎ የሚታየው ደግሞ ከሽልማቱ የሚገኘው ገንዘብ ነው። የኖቤል የሰላም ሽልማት አሸናፊ ከሜዳይና የምስክር ወረቀት ባሻገር 11 ሚሊዮን የስዊድን ክሮነር ተሸላሚ ይሆናል። 11 ሚሊዮኑ የስዊድን ክሮነር 1.2 ሚሊዮን የአሜሪካ ዶላር ገደማ ግምት አለው። የኖቤል ሽልማት በስዊድናዊው የፈጠራ ባለሙያ ሳይንቲስት የንግድ ሰው አልፍሬድ ኖቤል የተመሰረተ ነው። አልፍሬድ ኖቤል በፈረንጆቹ 1888 በፈረመው ኑዛዜ ያለውን አብዛኛውን ሀብቱን የኖቤል ሽልማት ተብለው ለሚሰጡ ሽልማቶች እንዲውል ተናዟል። በኑዛዜው ላይ እንደተገለጸው ከዚህ መካከል አንዱ የሰላም ሽልማት ሲሆን ሽልማቱን በመንግስታት መካከል ወንድማማችነት እንዲሰፍን አብዝተው ወይንም የተሻለ ስራ ላከናወኑ፣ የጦር ሰራዊቶች ቅነሳና ለሰላም መስፋፋት አስተዋጽኦ ላበረከቱ ይሰጥ ይላል። በ1901 በፈረንጆቹ ዓመት ከሽልማቱ መመስረት ጊዜ አንስቶ 1000 ሰዎችና ድርጅቶች የኖቤል ሽልማትን አግኝተዋል። በተለያዩ መስኮች ፈርቀዳጅ ተግባራትን ያከናወኑ ግለሰቦችንና ተቋማትን በየዓመቱ የሚሸልመው የኖቤል የሽልማት ድርጅት በዓለም ከሚሰጡት እውቅናዎች መካከል ቀዳሚው ነው። የኖቤል ሽልማት በ6 የተለያዩ ዘርፎች ተከፋፍሎ የሚሰጥ ሲሆን አሸናፊዎቹ በየዓመቱ በመስከረም ወር መጨረሻ ሳምንት ላይ ስዊድን ስቶክሆልም በሚገኘው የኖቤል ፋውንዴሽን ይታወቃሉ።